በዚህ የቪዲዮ ቱቶሪያል የምናየው የኮምፒውተር ሲስተም ወይም የኮምፒውተር ስርዓት የምንለውን ፓርት ነው። የኮምፒውተር ሲስተም ወይም የኮምፒውተር ስርዓት ማለት ኮምፒውተር በዋነኝነት ከምን የተገነባ ወይም ከምን አካላቶች የተዋቀረ ነው የሚለውን ነገር ነው የምናየው። ኮምፒውተር ጠቅላላ ስብ ሲሆን ግን አንድ ኮምፒውተር ከሌላው ኮምፒውተር በመጠንም በዋጋም በፍጥነትም ወይም እንደተፈለጉበት የስራ ብቃት ችሎታቸው ይለያያል። ይህ ማለት ከፐርሰናል ኮምፒውተር ወይም እኛ የምንጠቀምበት ፐርሰናል ኮምፒውተራችን ጀምሮ እስከ ትላልቅ ናሳ ውስጥ ወይም ትልልቅ ሪሰርች ካምፓኒዎች ውስጥ የሚገኙ ሜይን ፍሬም የምንላቸው ኮምፒውተሮች በመጠንም በዋጋም በፍጥነትም ይለያያሉ። ይህ ቢሆንም ግን ኮምፒውተር በአደረጃጀቱ በመጠንና በቅርጽ ቢለያይም ዋና ሁለት አካላቶች አሉት። ሁሉም ኮምፒውተር ለመባል የሚያስፈልጉ ሁለት ዋና አካላቶችን መያዝ አለበት ማለት ነው። ያ ነው የኮምፒውተር ሲስተም ወይም የኮምፒውተር ስርዓት የምንለው ማለት ነው። እነዚህን ዋና አካሎች ከያዘ ያንን ቁስ ኮምፒውተር ወይም አካል ኮምፒውተር እንለዋለን ማለት ነው። ስለዚህ እነዚህ አካሎች ሁለት ናቸው። አንደኛው የኮምፒውተር የውጨኛው ወይም ማየት የምንችለው ፓርቱ ሃርድዌር የምንለው ሲሆን ሁለተኛው ፓርት ደግሞ የኮምፒውተር ሶፍትዌር ነው። ስለዚህ እነዚህን ሃርድዌር እና ሶፍትዌር የሚባለውን ክፍል ከያዘ አንድን እቃ ወይም አካል ኮምፒውተር ልንለው እንችላለን ማለት ነው። ስለዚህ በሚቀጥሉት ቻፕተሮች የሃርድዌር ክፍሎች ምንድን ናቸው ወይም ቤዚክ ወይም ዋና የሃርድዌር ክፍሎች ምንድን ናቸው የሚለውን እንዘረዝራለን። በተከታይ ደግሞ ሶፍትዌር ምንድነውና የሶፍትዌር ክፍሎች ወይም የሶፍትዌር አይነቶችን እንዘረዝራለን ማለት ነው። በአጠቃላይ ግን የኮምፒውተር ሲስተም ከሁለት ዋና ነገሮች የተሰራ ነው። አንደኛው ሃርድዌር ሲሆን ሁለተኛው ሶፍትዌር የሚለውን በዚህ ቪዲዮ ቱቶሪያል እንደ ዋና ሀሳብ መያዝ መቻል አለብን ማለት ነው። ኮምፒውተር የሚያስብሉት እነዚህ ሁለት ዋና አካላቶች ናቸው ማለት ነው።